ሀዘናችንን እያዘንን ያጫሉ መሞት ያጫሉ ደም መፍሰስ ልባችንን እንደሰበረው ለሁሉም ኦሮሞ ሀዘኔን እገልጻለሁ። በመቀጠል አንድና አንድ ለኦሮሞም ህዝብ ለኦሮሞም ለቄሮም እንዲሁም ለተለያዩ ብሔር ብሔረሰቦች መብትና ግዴታ የምታከብሩ ባርነትን የማትፈልጉ በሙሉ መልእክቴን የማስተላልፈው ኦሮሚያ እየተጨፈጨፈች የኦሮሞ ልጅ እየታረደ ደሙ እየፈሰሰ ኢትዮጵያ ከዚህ በኋላ አንድ ሆነን የምንቀጥልበት ምንም አይነት መንገድ የለም። መብታችንን፣ ማንነታችንን፣ ቋንቋችንን፣ ሀገራችንን፣ መሬታችንን፣ ክብራችንን የማይጠብቅ ስርዓት አንፈልግም። ይህንን ከዚህ በፊትም ለረጅም ዓመታት ማንኛውም ብሔር ብሔረሰብ በተለይ የኦሮሞ ህዝብ ሲታገልበት የነበረው በሚሊዮን የሚቆጠሩ ልጆቹን የጨረሰበት ያስገደለበት ያሰደደበት እስር ቤት እግራቸው የተቆረጠ የነ ከፍ ያለው የነ ኤፒሳ ሬሳ የተጎተተበት ይህ ስርዓት መቀጠል የለበትም። ይህንን ስርዓት እያስቀጠሉ ያሉት አብይ አህመድ፣ የቀድሞ ኦፒዲዮ፣ ታከለ ኡማ፣ ሽመልስ አብዲሳ፣ አባዱላ ደመላሽ ይህንን ስርዓት ማውረድ፣ መገንጠል፣ ሬሳው መጎተት እንዲሁም መቅበር አለብን። ቋንቋችን፣ ማንነታችን፣ ሀገራችን፣ ልጆቻችን ሁሉንም እየቀበረ የሚኖር ስርዓት እኛን የሚያሰድደን እኛን ክብር የሚያሳጣን በቁማችን የሚገለን ስርዓትን አንፈልግም። ለአንዴና ለመጨረሻ ጊዜ ይህንን ስርዓት ማንቀብር ከሆነ ደግመን ለመነሳት 40 ዓመት ነው የሚያስፈልገን። ይህንን ታውቃላችሁ። በኦሮሞ ታሪክ የኦሮሞን ጀግና እየገደሉ የኦሮሞን መሪዎች እየገደሉ ነዲ ገመዳን የተለያዩ ኃይሌ ፊዳን እነ ታደሰ ብሩን እየገደሉ እኛን ለምዕተ ዓመታት በባርነት ሲያስተዳድሩን እንደነበረ እኛ ራሳችን ምስክሮች ነን። ዛሬ በሰው ሀገር ተሰደን መሬት፣ ሀብት፣ ኢኮኖሚያችን፣ ሀብታችን፣ ማዕድናችን እንኳን ለኛ አይደለም ለኢስት አፍሪካ የሚበቃ ሀብት ነው ኦሮሚያ ያላት። ያ የሚጠቀመው ሌላ የሚጠቀመው ሙስና ግለሰቦች፣ ባለስልጣኖች ናቸው የሚጠቀሙት። የኦሮሞ ልጆች ግን አንድ የሚጠቀም የለም፣ በቋንቋ የሚሰራ የለም፣ የሚማር የለም፣ ያ የሚያስተዳድር የለም። ማን የሚያስተዳድረው? ዲቃላና አህዳዊ ስርዓቶች ናቸው። ስለዚህ የኦሮሞ ልጆች ከዚህ በኋላ አርፋችሁ ብትቀመጡ ባርነታችሁን ተቀበላችሁ በማንኛውም መንገድ በመሳሪያም በሰላማዊ መንገድ የሚታገሉትን እየደገፍን መሪዎቻችን ጀዋር መሐመድን፣ በቀለ ገርባን ከዛች መሬት ውስጥ ከዛ እስር ቤት ውስጥ ካላስወጣን ባርነታችንን ዛሬውን አምነን እንቀበል። ምንም አናርግ ከዚህ በኋላ። ለዚህም ደግሞ ተነሱ፣ እኛን አምነው ቄሮን አምነው በሉ ተነሱ፣ መሪዎቻችን ናችሁ ብለን ነው ያስገባነው ጀዋርን። ስለዚህ አንዳችንም ዲያስፖራ ኦሮሞ፣ የኦሮሞ ቄሮ ወጣቶች እንዳትተኙ፣ መብታችንን እናውቃለን። ይህ አፍሪካ አይደለም፣ ማንም ሰው አያስፈራራንም። እኛ አውሮፓ ውስጥ ነው የምንኖረው። ህግ የሚከበርበት የሰው ልጅ እንስሳቶች የሚከበርበት ሀገር ነው የምንኖረው። መብታችንን ለመጠየቅ ማንንም አናስፈቅድም ካለ እግዚአብሔር እና ካለ አላህ በስተቀር። እኛ እየተገደልን እንጂ እየገደልን አይደለም። እኛ ያለነው ኦሮሚያ ላይ ነው። እኛ ያለነው መቀሌ አይደለም። እኛ ያለነው ጎጃም አይደለም። እኛ ያለነው ኦሮሚያ ላይ ነው። መብታችን ነው። የአባቶቻችን የአያቶቻችን መሬት ነው። አጥንታችን ነው። ደማችን የፈሰሰበት ነው። የቄሮ አምላክ ይፋረደናል። እኛ በዚህ ከቀጠልን ዝም ካልን ልጆቻችንን እያሳሰርን መሪዎቻችንን እያሳሰርን በዚሁ የምንቀጥል ከሆነ ባርነታችንን አምነን እንቀመጥ። በየተራ እንድንሞት ሁላችንም በአንድ ላይ ኦሮሚያ እምቢልሱምኒ፣ ሁላችንም በተራ እንድንሞት ቃል እንግባ። እኛ በሰው ወይም በሰው ሀገር በሰው መሬት አይደለም፣ ስለ ሰው ሀብት አይደለም፣ ወይ ሰው ባህልን ተቀናቅነን አይደለም። እኛ የምንፈልገው ማንነታችን ይከበር፣ በሰውነታችን ክብር ይኑረን። በቤታችን በንብረታችን ላይ አዛዦች እኛ ብቻ ነን። መኖር እንፈልጋለን፣ መከበር እንፈልጋለን። የአዳይ ስርዓት ከ150 ዓመት በኋላ ተመልሶ በላያችን ላይ እንዲያቀነቅን አንፈቅድም።
ትናንትና የሞቱትን ቀብረን ነገም ልንቀሩ ዝግጁ አይደለንም። ብንሞት እንኳን በአንድነት ኦሮሞ ያልቃል። ብናልቅ እንኳን አንድ ሆነን እናልቃለን። ኦሮሞ ገብተህ ከተኛክ ዛሬ ዝም ካልክ ካቀዘቀዝ ነገ ደግሞ በእያንዳንድ ጆሮህን እያዘ ከቤት ይለቅማል። ትላንትና ወለጋ ላይ ሲወረድ እየተለቀመ ነው። ተናግራለሁ። ወለጋ ላይ ሲወረድ አንድ ክልል ወደ አንድ ክልል እባካችሁ ተነሱ፣ እባካችሁ ተናገሩ ስንል ዝም ብለን ነው ዛሬ በቀለንና ጀዋርን እንዲህ ብለን የሰጠነው። ስንት ሰው ሲገደል ዝም ብላችሁ ነው። ሰልፍ እናድርግ ስል ተከፋፍለን አብይ ኦሮሞ አይደለም። አብይን አምነህ የተኛ ኦሮሞ ካለክ ራስን ለባርነት አዘጋጅተሃል ማለት ነው። እንደ ትናንትና ምኒልክ ጆሮህን ቆርጦ እጅን ወደ ኋላ አስሮ ለባርነት እንደሸጠክ ለነገ መሸጥ ዝግጁ ሁን። እኛ ግን ለባርነት ዝግጁ አይደለንም። በቁሜ ባሪያ ከመሆን በቁሜ ቆፍረ ብቀብረኝ ይሻላል። የልቤን ተናግሬ ኦሮሞነቴ ታግዬ ነገ ብሞት እኔ አይቆጨኝም። ባሪያ ጎኔ ግን አልሞትም። በባርነት መገዛት አንፈልግም። ባርነት ጠርተን ከሀገር ብንወጣም ወንድም እህቶቻችን በባርነት ሲገዙ ዝም ብለን አንቀመጥም። ኦሮሞን ብሎ የታገለ ለኦሮሞ ያቀነቀነ ሐውልትን የሰደበ የሚሞትባትን ሀገር አልፈልግም። ሙትን የወቀሰ የሚገደልበትን ሀገር አልፈልግም። ለኔ አይደለም ምኒልክ የሚኒልክን ተከታዮች አብይ አህመድም ለኔ ጥላቴ ነው። አብይ አህመድ ወራሪ ነው። አብይ አህመድ ነፍጠኛ ነው። ባፈሙዝ ነፍጠኛ ነው። ባፈሙዝ ለምን ነፍጠኛ ነው። የኦሮሚያ ክልል መንግስት ቢሆን ነፍጠኛ ነው። ባፈሙዝ ነፍጠኛ ነው። እኛ በነፍጠኛ ህግ አንመራም። ኦሮሞ ዲሞክራሲያዊ ነው። ኦሮሞ አዳለው ገዳለው። እኛ በዲሞክራሲ የምናምን ሰው ነን። በዲሞክራሲ የምንመራ ሰዎች ነን። ብሔርና ብሔረሰቦችን እናከብራለን። እንተ አማራም ብትሆን እናከብረሃለን። ማንነትን አንጠላውም። ህግና ስርዓቱን የምትከተለውን አካሄድ ግን እስከ መጨረሻው እንፋለማለን። የኦሮሞ ፈር የለውም። ኦሮሞች ጀግኖች ነን። ኦሮሞች ሚዲያ ላይ መውጣት እኛ ማለት አንፈልግም እንጂ ከህፃን ልጅ ጀምሮ ስለ ማንነቱ ይታገላል። በማንነቴ አላፍርም። በኦሮሞነቴ ኮራለሁ። ለኦሮሞነቴ ሞታለሁ። እናንተ ኦሮሞን በእምነት ልለይ በክልል ልትለይ ሺህ ብትሞክር ኦሮሞ ደሙ ኦሮሞ ነው። ኦሮሞ አማርኛ ቢችልም አማርኛ ባይችልም ኦሮምኛ ቢችልም ባይችልም ኦሮሞ ነው። ደም ይጠራል። ኦሮሞ ነው። እኔ በኦሮሞነቴ አላፍርም። እኔ የምነግራችሁ ለብሔርና ብሔረሰቦች ማንነታችሁ፣ ቋንቋችሁ፣ ባህላችሁ የእናንተ ነው። ፈጣሪ የሰጣችሁ ነው። በእናንተ ማንነት የማታምኑ ከሆነ ባሮች ናቸው። ኢትዮጵያዊ ማለት 10 ጣት ማለት ነው። ከ10 ጣት አንድ ጣት ከጎደለ ቆማጣ ነው። ቆማጣ ሀገር የምትፈልጉ ከሆነ ግን ቆራርጧት። የኔን ማንነት ሳታከብርልኝ እኔ በባርነት ተገዝቼ ነገ የባሪያን አገር ለልጆቼ መስጠት አልፈልግም። ስለዚህ እኔ ሞቼ ልጆቼ ነፃ እንዲወጡ ፈልጋለሁ። ልጆቼ ማንነታቸውን እንዲያውቁ ፈልጋለሁ። እናንተ የብሔርና ብሔረሰቦች ጆሮአችሁን ከፍታችሁ ስሙ። ኢትዮጵያ እያላችሁ የምትታለሉ ሁላ ኢትዮጵያነትህ ፓስፖርትክ ነው። ኢትዮጵያዊ አንተ ደቡብ ልትሆን ትችላለህ። አንተ ትግራይ ልትሆን አማራ ትሆናለህ። በአማራነትህ ኩራ፣ በኢትዮጵያነትህ ደግሞ አንድ ሁን። እኛ በማንነታችን ስለኮራን መሞት የለብንም። ሃጫሉ ሐውልትን ስለተናገረ ታሪክን ስላወቀ ስለ ታሪክ ይሞታል። እውነት ነው። ምኒልክ አይደለም በዛ ሰዓት የነበሩ ባለስልጣኖች ግመል በቅሎ እንጂ በቅሎ ነው የሚቀመጥ። በቅሎን እንኳን ባሪያ እየያዘ እየጎተተ ነው። መቼ ነው እንደ ኦሮሞ ሳግሮ ለራሱ ፈረሱን ይዞ ጋልቦ የተዋጋበት ጊዜ? እኛ ይሄንን ስንል ማንንም ብሔር አይደለም። እኔ ተናግሬያለሁ። ምኒልክ አማራንም ቢሆን አይወክልም። ምኒልክ የአማራ መሪ አይደለም። ምኒልክ ሰው በላ ነው፣ አውሬ ነው። በነፍጠኛ በነፍጥ በመሳሪያ የሚያምን ነው። ያን ስንል በእነሱ ክልል በእነሱ አካባቢ ላይ ይሄንን ነገር
ደግፈው እኛን ከህዝቡ ለማጣላት እኛን ከብሔር ጋር ለማጋጨት የሚያደርጉትን ነገር አትቀበሉ። እኛ ምን ታገለው ለእናንተም ጭምር ትናንትና ኦሮሞ በሺ የሚቆጠረው በሬቻ ላይ ሞቶ ኢትዮጵያና ነፃ ያወጣው ኦሮሞን ግን ነፃ አላወጣም። ከዚህ በኋላ ስለ ኦሮሞ ብቻ ነው እምንሞተው፣ ስለ ኦሮሞ ነው። ኦሮሞ ስትሞት ስለ ራስ ሞት፣ ስለ ኢትዮጵያ አንዳት ሞት ኢትዮጵያ የለችም። አንድ እጇን የቆረጠች ኢትዮጵያ የለችም። ይሄ ነው ማለት ገለቶሚ ባየ ገለቶሚ ደገፈቶታ ፊ ሆርዶፍቶታ ከኛ ከዚህ ጋር በተያያዘ በአማርኛም መልእክት ተላልፏል፣ በአፋን ኦሮሞ ተላልፏል። አሁን ደግሞ ወደ መሃል የጠብቁን ጄጄ ለሁለቱም ሚዲያ በአንድ ላይ በተመሳሳይ ሰዓት ልታስተላልፍ ነው። አሁን ልትጀምር ትንሽ ጊዜ ቀርቷታል። በመጀመሪያ ሀዘናችንን እያዘንን ያጫሉ መሞት ያጫሉ ደም መፍሰስ ልባችንን እንደሰበረው ለሁሉም ኦሮሞ ሀዘኔን እገልጻለሁ። በመቀጠል አንድና አንድ ለኦሮሞም ህዝብ ለኦሮሞም ለቄሮም እንዲሁም ለተለያዩ ብሔር ብሔረሰቦች መብትና ግዴታ የምታከብሩ ባርነትን የማትፈልጉ በሙሉ መልእክቴን የማስተላልፈው ኦሮሚያ እየተጨፈጨፈች የኦሮሞ ልጅ እየታረደ ደሙ እየፈሰሰ ኢትዮጵያ ከዚህ በኋላ አንድ ሆነን የምንቀጥልበት ምንም አይነት መንገድ የለም። መብታችንን፣ ማንነታችንን፣ ቋንቋችንን፣ ሀገራችንን፣ መሬታችንን፣ ክብራችንን የማይጠብቅ ስርዓት አንፈልግም። ይህንን ከዚህ በፊትም ለረጅም ዓመታት ማንኛውም ብሔር ብሔረሰብ በተለይ የኦሮሞ ህዝብ ሲታገልበት የነበረው በሚሊዮን የሚቆጠሩ ልጆቹን የጨረሰበት፣ ያስገደለበት፣ ያሰደደበት እስር ቤት እግራቸው የተቆረጠ የነ ከፍ ያለው የነ ኤፒሳ ሬሳ የተጎተተበት ይህ ስርዓት መቀጠል የለበትም። ይህንን ስርዓት እያስቀጠሉ ያሉት አብይ አህመድ፣ የቀድሞ ኦፒዲዮ፣ ታከለ ኡማ፣ ሽመልስ አብዲሳ፣ አባዱላ ደመላሽ ይህንን ስርዓት ማውረድ፣ መገንጠል፣ ሬሳው መጎተት እንዲሁም መቅበር አለብን። ቋንቋችን፣ ማንነታችን፣ ሀገራችን፣ ልጆቻችን ሁሉንም እየቀበረ የሚኖር ስርዓት እኛን የሚያሰድደን እኛን ክብር የሚያሳጣን በቁማችን የሚገለን ስርዓትን አንፈልግም። ለአንዴና ለመጨረሻ ጊዜ ይህንን ስርዓት ማንቀብር ከሆነ ደግመን ለመነሳት 40 ዓመት ለሚያስፈልገን ይህንን ታውቃላችሁ። በኦሮሞ ታሪክ የኦሮሞን ጀግና እየገደሉ የኦሮሞን መሪዎች እየገደሉ ነዲ ገመዳን የተለያዩ ኃይሌ ፊዳን እነ ታደሰ ብሩን እየገደሉ እኛን ለምዕተ ዓመታት በባርነት ሲያስተዳድሩን እንደነበረ እኛ ራሳችን ምስክሮች ነን። ዛሬ በሰው ሀገር ተሰደን መሬት፣ ሀብት፣ ኢኮኖሚያችን፣ ሀብታችን፣ ማዕድናችን እንኳን ለኛ አይደለም ለኢስት አፍሪካ የሚበቃ ሀብት ነው ኦሮሚያ ያላት። ያ የሚጠቀመው ሌላ የሚጠቀመው ሙስና ግለሰቦች፣ ባለስልጣኖች ናቸው የሚጠቀሙ። የኦሮሞ ልጆች ግን አንድ የሚጠቀም የለም፣ በቋንቋ የሚሰራ የለም፣ የሚማር የለም፣ ያ የሚያስተዳድር የለም። ማን የሚያስተዳድረው? ዲቃላና አህዳዊ ስርዓቶች ናቸው። ስለዚህ የኦሮሞ ልጆች ከዚህ በኋላ አርፋችሁ ብትቀመጡ ባርነታችሁን ተቀበላችሁ በማንኛውም መንገድ በመሳሪያም በሰላማዊ መንገድ የሚታገሉትን እየደገፍን መሪዎቻችን ጀዋር መሐመድን፣ በቀለ ገርባን ከዛች መሬት ውስጥ ከዛ እስር ቤት ውስጥ ካላስወጣን ባርነታችንን ዛሬውን አምነን እንቀበል። ምንም አናርግ ከዚህ በኋላ። ለዚያ ሀዘናችንን እያዘንን ያጫሉ መሞት ያጫሉ ደም መፍሰስ ልባችንን እንደሰበረው ለሁሉም ኦሮሞ ሀዘኔን እገልጻለሁ። በመቀጠል አንድና አንድ ለኦሮሞም ህዝብ ለኦሮሞም ለቄሮም እንዲሁም ለተለያዩ ብሔር ብሔረሰቦች መብትና ግዴታ የምታከብሩ ባርነትን የማትፈልጉ በሙሉ መልእክቴን የማስተላልፈው ኦሮሚያ እየተጨፈጨፈች የኦሮሞ ልጅ እየታረደ ደሙ እየፈሰሰ ኢትዮጵያ ከዚህ በኋላ
ሆነን የምንቀጥልበት ምንም አይነት መንገድ የለም። መብታችንን፣ ማንነታችንን፣ ቋንቋችንን፣ ሀገራችንን፣ መሬታችንን፣ ክብራችንን የማይጠብቅ ስርዓት አንፈልግም። ይህንን ከዚህ በፊትም ለረጅም ዓመታት ማንኛውም ብሔር ብሔረሰብ በተለይ የኦሮሞ ሕዝብ ሲታገልበት የነበረው በሚሊዮን የሚቆጠሩ ልጆቹን የጨረሰበት፣ ያስገደለበት፣ ያሰደደበት እስር ቤት እግራቸው የተቆረጠ የነ ከፍ ያለው የነ ኤፒሳ ሬሳ የተጎተተበት ይህ ስርዓት መቀጠል የለበትም። ይህንን ስርዓት እያስቀጠሉ ያሉት አብይ አህመድ፣ የቀድሞ ኦፒዲዮ፣ ታከለ ኡማ፣ ሽመልስ አብዲሳ፣ አባዱላ ደመላሽ ይህንን ስርዓት ማውረድ፣ መገንጠል፣ ሬሳው መጎተት እንዲሁም መቅበር አለብን። ቋንቋችን፣ ማንነታችን፣ ሀገራችን፣ ልጆቻችን ሁሉንም እየቀበረ የሚኖር ስርዓት እኛን የሚያሰድደን፣ እኛን ክብር የሚያሳጣን፣ በቁማችን የሚገለን ስርዓትን አንፈልግም። ለአንዴና ለመጨረሻ ጊዜ ይህንን ስርዓት ማንቀብር ከሆነ ደግመን ለመነሳት 40 ዓመት ነው የሚያስፈልገን። ይህንን ታውቃላችሁ። በኦሮሞ ታሪክ የኦሮሞን ጀግና እየገደሉ የኦሮሞን መሪዎች እየገደሉ ነዲ ገመዳን የተለያዩ ኃይሌ ፊዳን እነ ታደሰ ብሩን እየገደሉ እኛን ለምዕተ ዓመታት በባርነት ሲያስተዳድሩን እንደነበረ እኛ ራሳችን ምስክሮች ነን። ዛሬ በሰው ሀገር ተሰደን መሬት፣ ሀብት፣ ኢኮኖሚያችን፣ ሀብታችን፣ ማዕድናችን እንኳን ለኛ አይደለም ለኢስት አፍሪካ የሚበቃ ሀብት ነው ኦሮሚያ ያላት። ያ የሚጠቀመው ሌላ የሚጠቀመው ሙስና ግለሰቦች፣ ባለስልጣኖች ናቸው የሚጠቀሙት። የኦሮሞ ልጆች ግን አንድ የሚጠቀም የለም፣ በቋንቋ የሚሰራ የለም፣ የሚማር የለም፣ ያ የሚያስተዳድር የለም። ማን የሚያስተዳድረው? ዲቃላና አህዳዊ ስርዓቶች ናቸው። ስለዚህ የኦሮሞ ልጆች ከዚህ በኋላ አርፋችሁ ብትቀመጡ ባርነታችሁን ተቀበላችሁ በማንኛውም መንገድ በመሳሪያም በሰላማዊ መንገድ የሚታገሉትን እየደገፍን መሪዎቻችን ጀዋር መሐመድን፣ በቀለ ገርባን ከዛች መሬት ውስጥ ከዛ እስር ቤት ውስጥ ካላስወጣን ባርነታችንን ዛሬውን አምነን እንቀበል። ምንም አናርግ ከዚህ በኋላ። ለዚህም ደግሞ ተነሱ፣ እኛን አምነው ቄሮን አምነው በሉ ተነሱ፣ መሪዎቻችን ናችሁ ብለን ነው ያስገባነው ጀዋርን። ስለዚህ አንዳችንም ዲያስፖራ ኦሮሞ፣ የኦሮሞ ቄሮ ወጣቶች እንዳትተኙ፣ መብታችንን እናውቃለን። ይህ አፍሪካ አይደለም፣ ማንም ሰው አያስፈራራንም። እኛ አውሮፓ ውስጥ ነው የምንኖረው። ህግ የሚከበርበት የሰው ልጅ እንስሳቶች የሚከበርበት ሀገር ነው የምንኖረው። መብታችንን ለመጠየቅ ማንንም አናስፈቅድም ካለ እግዚአብሔር እና ካለ አላህ በስተቀር። እኛ እየተገደልን እንጂ እየገደልን አይደለም። እኛ ያለነው ኦሮሚያ ላይ ነው። እኛ ያለነው መቀሌ አይደለም። እኛ ያለነው ጎጃም አይደለም። እኛ ያለነው ኦሮሚያ ላይ ነው። መብታችን ነው። የአባቶቻችን የአያቶቻችን መሬት ነው። አጥንታችን ነው። ደማችን የፈሰሰበት ነው። የቄሮ አምላክ ይፋረደናል። እኛ በዚህ ከቀጠልን፣ ዝም ካልን፣ ልጆቻችንን እያሳሰርን፣ መሪዎቻችንን እያሳሰርን በዚሁ የምንቀጥል ከሆነ ባርነታችንን አምነን እንቀመጥ፣ በየተራ እንድንሞት ሁላችንም በአንድ ላይ ኦሮሚያ እምብልሱምኒ፣ ሁላችንም በተራ እንድንሞት ቃል እንግባ። እኛ በሰው ወይም በሰው ሀገር በሰው መሬት አይደለም፣ ስለ ሰው ሀብት አይደለም፣ ወይ ሰው ባህልን ተቀናቅነን አይደለም። እኛ የምንፈልገው ማንነታችን ይከበር፣ በሰውነታችን ክብር ይኑረን። በቤታችን በንብረታችን ላይ አዛዦች እኛ ብቻ ነን። መኖር እንፈልጋለን፣ መከበር እንፈልጋለን። የአዳይ ስርዓት ከ150 ዓመት በኋላ ተመልሶ በላያችን ላይ እንዲያቀነቅን አንፈቅድም። ትናንትና የሞቱትን ቀብረን ነገም ልንቀብር ዝግጁ አይደለንም። ብንሞት እንኳን በአንድነት ኦሮሞ ያልቃል። ብናልቅ እንኳን አንድ ሆነን እናልቃለን። ኦሮሞው ገብተህ ከተኛክ ዛሬ ዝም ካልክ ካቀዘቀዝ ነገ ደግሞ በእያንዳንድ ጆሮህን እያዘ ከቤት ይለቅማል። ትላንትና ወለጋ ላይ ሲወራ እየተለቀመ ነው። ተናግራለሁ። ወለጋ ላይ ሲወራ አንድ ክልል ወደ አንድ ክልል እባካችሁ ተነሱ፣ እባካችሁ ተናገሩ ስንል ዝም ብለን ነው ዛሬ በቀለንና ጀዋርን
ብለን የሰጠነው ስንት ሰው ሲገደል ዝም ብላችሁ ነው? ሰልፍ እናድርግ ስል ተከፋፍለን። አብይ ኦሮሞ አይደለም፣ አብይ ኦሮሞ አይደለም። አብይን አምነህ የተኛ ኦሮሞ ካለህ ራስን ለባርነት አዘጋጅተሃል ማለት ነው። እንደ ትናንትና ምኒልክ ጆሮህን ቆርጦ እጅን ወደ ኋላ አስሮ ለባርነት እንደሸጠክ ለነገ መሸጥ ዝግጁ ሁን። እኛ ግን ለባርነት ዝግጁ አይደለንም። በቁሜ ባሪያ ከመሃል በቁሜ ቆፍረ ብቀብረኝ ይሻላል። የልቤን ተናግሬ ኦሮሞነቴ ታግዬ ነገ ብሞት እኔ አይቆጨኝም። ባሪያ ጎኔ ግን አልሞትም። በባርነት መገዛት አንፈልግም። ባርነት ጠርተን ከሀገር ብንወጣም ወንድም እህቶቻችን በባርነት ሲገዙ ዝም ብለን አንቀመጥም። ኦሮሞን ብሎ የታገለ ለኦሮሞ ያቀነቀነ ሐውልትን የሰደበ የሚሞትባትን ሀገር አልፈልግም። ሙትን የወቀሰ የሚገደልበትን ሀገር አልፈልግም። ለእኔ አይደለም ሚኒሊክ የሚኒሊክን ተከታዮች አብይ አህመድም ለእኔ ጥላቴ ነው። አብይ አህመድ ወራሪ ነው። አብይ አህመድ ነፍጠኛ ነው። በአፈሙዝ የሚገዛ ነፍጠኛ ነው። በአፈሙዝ የሚያምን ነፍጠኛ ነው። የኦሮሚያ ክልል መንግስትን ቢሆን ነፍጠኛ ነው። በአፈሙዝ የሚገዛ በጠመንጃ የሚያምን ራሱ ነፍጠኛ ነው። እኛ በነፍጠኛ ህግ አንመራም። ኦሮሞ ዲሞክራሲያዊ ነው። ኦሮሞ አዳለው ገዳለው። እኛ በዲሞክራሲ የምናምን ሰው ነን። በዲሞክራሲ የምንመራ ሰዎች ነን። ብሔርና ብሔረሰቦችን እናከብራለን። እንተ አማራም ብትሆን እናከብረሃለን። ማንነትን አንጠላውም። ህግና ስርዓቱን የምትከተለውን አካሄድ ግን እስከ መጨረሻው እንፋለማለን። የኦሮሞ ፈር የለውም። ኦሮሞች ጀግኖች ነን። ኦሮሞች ሚዲያ ላይ መውጣት እኛ ማለት አንፈልግም እንጂ ከህፃን ልጅ ጀምሮ ስለ ማንነቱ ይታገላል። በማንነቴ አላፍርም። በኦሮሞነቴ ኮራለሁ። ለኦሮሞነቴ ሞታለሁ። እናንተ ኦሮሞን በእምነት ልለይ በክልል ልትለይ ሺህ ብትሞክር ኦሮሞ ደሙ ኦሮሞ ነው። ኦሮሞ አማርኛ ቢችልም አማርኛ ባይችልም ኦሮምኛ ቢችልም ባይችልም ኦሮሞ ኦሮሞ ነው። ደም ይጠራል። ኦሮሞ ኦሮሞ ነው። እኔ በኦሮሞነቴ አላፍርም። እኔ የምነግራችሁ ለብሔርና ብሔረሰቦች ማንነታችሁ፣ ቋንቋችሁ፣ ባህላችሁ የእናንተ ነው። ፈጣሪ የሰጣችሁ ነው። በእናንተ ማንነት የማታምኑ ከሆነ ባሮች ናቸው። ኢትዮጵያዊ ማለት 10 ጣት ማለት ነው። ከ10 ጣት አንድ ጣት ከጎደለ ቆማጣ ነው። ቆማጣ ሀገር የምትፈልጉ ከሆነ ግን ቆራርጧት። የኔን ማንነት ሳታከብርልኝ እኔ በባርነት ተገዝቼ ነገ የባሪያን አገር ለልጆቼ መስጠት አልፈልግም። ስለዚህ እኔ ሞቼ ልጆቼ ነፃ እንዲወጡ ፈልጋለሁ። ልጆቼ ማንነታቸውን እንዲያውቁ ፈልጋለሁ። እናንተ የብሔርና ብሔረሰቦች ጆሮአችሁን ከፍታችሁ ስሙ። ኢትዮጵያ እያላችሁ የምትታለሉ ሁላ ኢትዮጵያነትህ ፓስፖርትክ ነው። ኢትዮጵያዊ አንተ ደቡብ ልትሆን ትችላለህ። አንተ ትግራይ ልትሆን አማራ ትሆናለህ። በአማራነትህ ኩራ፣ በኢትዮጵያነትህ ደግሞ አንድ ሁን። እኛ በማንነታችን ስለኮራን መሞት የለብንም። ሃጫሉ ሐውልትን ስለተናገረ ታሪክን ስላወቀ ስለ ታሪክ ይሞታል። እውነት ነው። ሚኒሊክ አይደለም በዛ ሰዓት የነበሩ ባለስልጣኖች ግመል በቅሎ እንጂ በቅሎ ነው የሚቀመጥ። በቅሎን እንኳን ባሪያ እየያዘ እየጎተተ ነው። መቼ ነው እንደ ኦሮሞ ሳግሮ ለራሱ ፈረሱን ይዞ ጋልቦ የተዋጋበት ጊዜ? እኛ ይህን ስንል ማንንም ብሔር አይደለም። እኔ ተናግሬያለሁ። ሚኒሊክ አማራንም ቢሆን አይወክልም። ሚኒሊክ የአማራ መሪ አይደለም። ሚኒሊክ ሰው በላ ነው፣ አውሬ ነው። በነፍጠኛ በነፍጥ በመሳሪያ የሚያምን ነው። ያን ስንል በእነሱ ክልል በእነሱ አካባቢ ላይ ይሄንን ነገር ደግፈው እኛን ከህዝቡ ለማጣላት እኛን ከብሔር ጋር ለማጋጨት የሚያደርጉትን ነገር አትቀበሉ። እኛ የምንታገለው ለእናንተም ጭምር። ትናንትና ኦሮሞ በሺህ የሚቆጠረው በሬቻ ላይ ሞቶ ኢትዮጵያና ነፃ ያወጣው ኦሮሞን ግን ነፃ አላወጣም። ከዚህ በኋላ ስለ ኦሮሞ ብቻ ነው የምንሞተውም፣ ስለ ኦሮሞ ነው። ኦሮሞ ስትሞት ስለ ራስ ሞት፣ ስለ ኢትዮጵያ እንዳትሞት። ኢትዮጵያ የለችም። አንድ እጇን የቆረጠች ኢትዮጵያ የለችም። ይሄን ማለት ነው።
Galatoomii baay'ee galatoomii dhaggeeffattoota fi hordoftoota keenya ከዚሁ ጋር በተያያዘ በአማርኛም መልእክት ተላልፏል፣ በአፋን ኦሮሞ ተላልፏል። አሁን ደግሞ ወደ መሀል የጠብቁን ጄጄ ለሁለቱም ሚዲያ በአንድ ላይ በተመሳሳይ ሰዓት ልታስተላልፍ ነው። አሁን ልትጀምር ትንሽ ጊዜ ቀርቷታል። በመጀመሪያ ሀዘናችንን እያዘንን ያጫሉ መሞት ያጫሉ ደም መፍሰስ ልባችንን እንደሰበረው ለሁሉም ኦሮሞ ሀዘኔን እገልጻለሁ። በመቀጠል አንድና አንድ ለኦሮሞም ሕዝብ ለኦሮሞም ለቄሮም እንዲሁም ለተለያዩ ብሔር ብሔረሰቦች መብትና ግዴታ የምታከብሩ ባርነትን የማትፈልጉ በሙሉ መልእክቴን የማስተላልፈው ኦሮሚያ እየተጨፈጨፈች የኦሮሞ ልጅ እየታረደ ደሙ እየፈሰሰ ኢትዮጵያ ከዚህ በኋላ አንድ ሆነን የምንቀጥልበት ምንም አይነት መንገድ የለም። መብታችንን፣ ማንነታችንን፣ ቋንቋችንን፣ ሀገራችንን፣ መሬታችንን፣ ክብራችንን የማይጠብቅ ስርዓት አንፈልግም። ይህንን ከዚህ በፊትም ለረጅም ዓመታት ማንኛውም ብሔር ብሔረሰብ በተለይ የኦሮሞ ሕዝብ ሲታገልበት የነበረው በሚሊዮን የሚቆጠሩ ልጆቹን የጨረሰበት፣ ያስገደለበት፣ ያሰደደበት እስር ቤት እግራቸው የተቆረጠ የነ ከፍ ያለው የነ ኤፒሳ ሬሳ የተጎተተበት ይህ ስርዓት መቀጠል የለበትም። ይህንን ስርዓት እያስቀጠሉ ያሉት አብይ አህመድ፣ የቀድሞ ኦፒዲዮ፣ ታከለ ኡማ፣ ሽመልስ አብዲሳ፣ አባዱላ ደመላሽ ይህንን ስርዓት ማውረድ፣ መገንጠል፣ ሬሳው መቆጠት እንዲሁም ማቅበር አለብን። ቋንቋችን፣ ማንነታችን፣ ሀገራችን፣ ልጆቻችን ሁሉንም እየቀበረ የሚኖር ስርዓት እኛን የሚያሰድደን እኛን ክብር የሚያሳጣን በቁማችን የሚገለን ስርዓትን አንፈልግም። ለአንዴና ለመጨረሻ ጊዜ ይህንን ስርዓት ማንቀብር ከሆነ ደግመን ለመነሳት 40 ዓመት ነው የሚያስፈልገን። ይህንን ታውቃላችሁ። በኦሮሞ ታሪክ የኦሮሞን ጀግና እየገደሉ የኦሮሞን መሪዎች እየገደሉ ነዲ ገመዳል የተለያዩ ኃይሌ ፊዳን እነ ታደሰ ብሩን እየገደሉ እኛን ለምዕተ ዓመታት በባርነት ሲያስተዳድሩን እንደነበረ እኛ ራሳችን ምስክሮች ነን። ዛሬ በሰው ሀገር ተሰደን መሬት፣ ሀብት፣ ሀብታችን፣ ማዕድናችን እንኳን ለኛ አይደለም ለኢስት አፍሪካ የሚበቃ ሀብት ነው ኦሮሚያ ያላት። ያ የሚጠቀመው ሌላ የሚጠቀመው ሙስና ግለሰቦች፣ ባለስልጣኖች ናቸው የሚጠቀሙት። የኦሮሞ ልጆች ግን አንድ የሚጠቀም የለም፣ በቋንቋ የሚሰራ የለም፣ የሚማር የለም፣ ያ የሚያስተዳድር የለም። ማንም የሚያስተዳድረው ዲቃላና አህዳዊ ስርዓቶች ናቸው። ስለዚህ የኦሮሞ ልጆች ከዚህ በኋላ አርፋችሁ ብትቀመጡ ባርነታችሁን ተቀበላችሁ በማንኛውም መንገድ በመሳሪያም በሰላማዊ መንገድ የሚታገሉትን እየደገፍን መሪዎቻችን ጀዋር መሐመድን፣ በቀለ ገርባን ከዛች መሬት ውስጥ ከዛ እስር ቤት ውስጥ ካላስወጣን ባርነታችንን ዛሬውን አምነን እንቀበል። ምንም አናርግ ከዚህ በኋላ። ለዚህም ደግሞ ተነሱ፣ እኛን አምነው ቄሮን አምነው በሉ ተነሱ፣ መሪዎቻችን ናችሁ ብለን ነው ያስገባነው ጀዋርን። ስለዚህ አንዳችንም ዲያስፖራ ኦሮሞ፣ የኦሮሞ ቄሮ ወጣቶች እንዳትተኙ፣ መብታችንን እናውቃለን። ይህ አፍሪካ አይደለም፣ ማንም ሰው አያስፈራራንም። እኛ አውሮፓ ውስጥ ነው የምንኖረው። ሕግ የሚከበርበት የሰው ልጅ ሳብ እንስሳቶች የሚከበርበት ሀገር ነው የምንኖረው። መብታችንን ለመጠየቅ ማንንም አናስፈቅድም ካለ እግዚአብሔር እና ካለ አላህ በስተቀር። እኛ እየተገደልን እንጂ እየገደልን አይደለም። እኛ ያለነው ኦሮሚያ ላይ ነው። እኛ ያለነው መቀሌ አይደለም። እኛ ያለነው ጎጃም አይደለም። እኛ ያለነው ኦሮሚያ ላይ ነው። መብታችን ነው። የአባቶቻችን የአያቶቻችን መሬት ነው። አጥንታችን ነው። ደማችን የፈሰሰበት ነው። የቄሮ አምላክ ይፋረደናል። እኛ በዚህ ከቀጠልን ዝም ካልን ልጆቻችንን እያሳሰርን መሪዎቻችንን እያሳሰርን
በዚሁ የምንቀጥል ከሆነ ባርነታችንን አምነን እንቀመጥ፣ በየተራ እንድንሞት ሁላችንም በአንድ ላይ ኦሮሚያ እምቢልሱምኒ ሁላችንም በተራ እንድንሞት ቃል እንግባ። እኛ በሰው ወይም በሰው ሀገር በሰው መሬት አይደለም፣ ስለ ሰው ሀብት አይደለም፣ ወይ ሰው ባህልን ተቀናቅነን አይደለም። እኛ የምንፈልገው ማንነታችን ይከበር፣ በሰውነታችን ክብር ይኑረን። በቤታችን በንብረታችን ላይ አዛዦች እኛ ብቻ ነን። መኖር እንፈልጋለን፣ መከበር እንፈልጋለን። የአዳይ ስርዓት ከ150 ዓመት በኋላ ተመልሶ በላያችን ላይ እንዲያቀነቅን አንፈቅድም። ትናንትና የሞቱትን ቀብረን ነገም ልንቀሩ ዝግጁ አይደለንም። ብንሞት እንኳን በአንድነት ኦሮሞ ያልቃል። ብናልቅ እንኳን አንድ ሆነን እናልቃለን። ኦሮሞ ገብተህ ከተኛክ ዛሬ ዝም ካልክ ካቀዘቀዝ ነገ ደግሞ በእያንዳንድ ጆሮህን እያዘ ከቤት ይለቅማል። ትላንትና ወለጋ ላይ ሲወራ እየተለቀመ ነው። ተናግራለሁ። ወለጋ ላይ ሲወራ አንድ ክልል ወደ አንድ ክልል እባካችሁ ተነሱ፣ እባካችሁ ተናገሩ ስንል ዝም ብለን ነው ዛሬ በቀለንና ጀዋርን እንዲህ ብለን የሰጠነው። ስንት ሰው ሲገደል ዝም ብላችሁ ነው። ሰልፍ እናድርግ ስል ተከፋፍለን አብይ ኦሮሞ አይደለም።